ስለ ኢየሱስ ስናስብ ኢየሱስን የምናስታውስበት መንገድ በወንዶች የተከበበ አይነት ምስል ያለው ነው። ስለ ክርስትናም ስናስብ በዋናነት የምናያይዘው ከወንዶች አገልግሎት ጋር ነው። የክርስትና ወሳኝ ሰባኪዎች ጳውሎስና ጴጥሮስ፣ የክርስትና ትምህርቶች የመጨረሻን ቅርጽ መያዝ ደግሞ ስናስብ የቤተ ክርስቲያን አባቶችን ነው የምናስበው። ይህ ደግሞ እምነቱን ከወንዶች በወንዶች ያስመስለዋል። ነገር ግን የጥንት አብያተ ክርስቲያናት መልካቸው ይህንን አይመስልም። ዛሬ እስኪ ደግሞ በትንሹ የኢየሱስን ሴት ደቀ መዛሙርቶች ለማስታወስ እንሞክራለን። ጳውሎስ 50ዎቹ ዓመተ ምህረት ላይ አንድ መልእክትን ይጽፋል። ይህ መልእክቱ ከጻፋቸው መልእክቶች መካከል በጣም ረጅሙ ሲሆን በጣም ታዋቂውና ተጽዕኖ ፈጣሪው ነው፣ የሮሜ መልእክት። ጳውሎስ የሮሜ መልእክትን በሚያገባድድበት የምዕራፍ 16 ላይ 29 ለሚሆኑ የቤተ ክርስቲያን አገልጋዮች ሰላምታን ይልካል። እነዚህ ሰላምታ የተላከላቸው ወይም የተጠቀሱ የቤተ ክርስቲያን አገልጋዮች የጥንት አብያተ ክርስቲያናት የአገልግሎት ዘርፍ ስብጥሩ ምን እንደሚመስል ወለል አድርጎ ያሳየናል። ከተጠቀሱ 29 አገልጋዮች መካከል 11ዱ ሴቶች ናቸው። እንደ ምሳሌነት ዲያቆን ፌበንን ብናነሳ ዲያቆን ፌበን ዲያቆን ተብላ መጠቀሷ ብቻ ሳይሆን የሮሜ መልእክት ለተደራሲያኑ ይዛ የሄደችውም እሷ ነች። በአንደኛው ክፍለ ዘመን ደብዳቤ ይዞ መሄድ ልክ እንደ ተላላኪ ደብዳቤን ይዞ መሄድ ብቻ ሳይሆን ለተደራሲያኑ እንደ ላኪው ሆኖ ደብዳቤውን ማብራራትና ማስረዳትን ይጠይቃል። ያ ማለት የሮሜ መልእክት የመጀመሪያው ተንታኝ ሴቷ ዲያቆን ፌበን ነች ማለት ነው። ስለ ኢየሱስ የተጻፉ የወንጌል መጽሐፍት ዋና ዓላማቸው ስለ ሴቶች ማውራት ባይሆንም እንኳን በኢየሱስ እንቅስቃሴ ውስጥ በጣም ታላቅና ተጽዕኖ ፈጣሪ የነበሩ ሴቶችን እንድናስታውሳቸው ይረዳናል። በዘመናት ውስጥ በታሪክ ትርክቶች፣ በቤተ ክርስቲያን የጥበብ ስራዎች ውስጥ እንዲሁም ደግሞ በፊልሞች ውስጥ የተቀረጸልን በወንዶች ብቻ የተከበበው ኢየሱስ ስህተት እንደሆነ የሚያሳዩ ታላላቅ ማስረጃዎችን እናገኝባቸዋለን። ማርቆስ ወንጌሉን እየጨረሰ ባለበት በምዕራፍ 15 ላይ ኢየሱስን ይከተሉ የነበሩ ሴት ደቀ መዛሙርቶችን ያስታወሰ ይመስላል። ኢየሱስ በተሰቀለበት ሰዓት ላይ ምዕራፍ 15 ቁጥር 41 ላይ ኢየሱስን ከገሊላ ጀምረው ሲከተሉ የነበሩ ብዙ ሴቶች እንደነበሩ ማርቆስ ይነግረናል። ወደኋላ ትንሽ መለስ ስንል በምዕራፍ 3 ላይ ኢየሱስ ስለ አገልግሎቱ በተናገረበት ክፍል ላይ ቤተሰቦቹ ሊፈልጉት በመጡ ጊዜ እናቴ ማናት፣ ወንድሞቼ እነማናቸው ካለ በኋላ እጁን ፊት ለፊቱ ወዳዱት ከጠቆመ በኋላ እናቶቼ ወንድሞቼ እነዚህ ናቸው ብሎ ሲናገር እንመለከተዋለን። ይህ ደግሞ የኢየሱስ እንቅስቃሴ በወንዶችና ሴት ተከታዮች የተሰባጠረ መሆኑን ትልቅ ማሳያ ነው። የኢየሱስ እንቅስቃሴ የተነሳበት የአንደኛው ክፍለ ዘመን የምስራቃዊ የሮማ ግዛት ልንገምተው እንደምንችለው የወንዶች የበላይነት ያለበትና በማህበረሰብ ውስጥ ወንዶች የበላይ ተደርገው የሚቆጠሩበት፣ ሴቶች ደግሞ የእነሱ ተገዢ ተደርገው የሚቆጠሩበት ባህል ነው። ወንዶቹ የቤተሰብ ክብር ተደርገው ሲቆጠሩ፣ ሴቶች ደግሞ እነዚህን ወንዶች የሚያገለግሉ ተደርገው ይቆጠራሉ። ሴቶች ጮክ ብሎ ማውራት ወይም ደግሞ ብዙ ማውራት እንደ ነውር የሚያስቆጠርባቸው ተግባር ሲሆን ከባላቸው ውጪ ከሌሎች ወንዶች ጋር ማህበራዊ ግንኙነት ማድረግ እንደ ትልቅ ነውር የሚቆጠርበት ነው። ዘመኑ የባሪያ ንግድ ያየለበት ዘመን ስለነበረ ሴቶችም ለባርነት ይሸጡ ነበረ። እነዚህ ሴት ባሪያዎች የገዛቸው ጌታ አሊያም ደግሞ ጌታው የፈቀደለት ሰው እነዚህን ሴቶች ለወሲብ የመጠቀም መብት አለው። አንዳንድ ጊዜ እነዚህ ባሪያዎች ነፃ የሚለቀቁ ሲሆን ለወንዶቹ ነፃ መለቀቃቸው የተሻለ ቢሆንም እንኳን ለሴቶችን ግን አንዳንድ ጊዜ አደጋ የሚጥል ነው። ምክንያቱም ብዙ ሴቶች ከባርነት ነፃ የሚወጡት መልካቸው ከረገፈ አቅማቸው ካለቀ በኋላ ስለሆነ ከባርነት ነፃ ከወጡ በኋላ ምንም አይነት ስራ መስራት ስለማይችሉ ሴተኛ ዳሪነት አሊያም ደግሞ በለማኝነት እንዲኖሩ ግድ ይላቸዋል። ትዳርን ብንመለከት የሮማውያን ባህል አንድ ወንድን ለአንድ ሴት ግድ የሚል ሲሆን የአይሁዳውያን ባህል ግን ከዚህ ወጣ ያለ ነው። አንድ ሴት አንድ ወንድ ብቻ እንድታገባ የሚፈቀድላት ሲሆን አንድ ወንድ ግን ማህበራዊና ኢኮኖሚያዊ አቅም ካለው የፈለገውን ያክል ሴት ማግባት ይችላል። ለምሳሌ የአይሁዳውያን ንጉሥ ሄሮድስን ብንመለከት እስከ 10 ሚስት እንደነበረው ይነገራል። በአይሁዳዊነትና በክርስትና ጅማሮ አካባቢ ላይ ወደ እነዚህ እምነቶችን ወንዶችን ከማስገባት ሴቶችን ማስገባት ቀላል እንደነበረ ይነገራል። ይህ የሆነበት ምክንያት ከሌሎች ነገሮች ጋር ተያይዞ በእነዚህ እምነቶች ውስጥ ሴቶች የሚያገኙት ነፃነትና ስልጣን ውጪ ካለው ባህል የተሻለ ስለሆነ ሊሆን ይችላል። ይህንን ደግሞ እንደ ምሳሌ የምንመለከተው በአይሁዳውያን ባህል ውስጥ የምኩራብ መሪ እስከመሆን ድረስ ሴቶች ስልጣን ያገኙ እንደነበረ ነው። በሮሜ ምዕራፍ 16 እንደምንመለከተው ብዙ ሴቶች በቤተ ክርስቲያን ውስጥ ስልጣን ነበራቸው። ኢየሱስን ተከትሎ የመጣው ይህ እንቅስቃሴ በሰዓቱ ለሴቶች የተሻለ መብትንና የተሻለን ስልጣን መስጠቱ አሁን ላይ ሆነ እንደምናመሰግነው ሳይሆን በሰዓቱ የወንዶች የበላይነት ባየለበት ባህል ውስጥ ሴት የሚበዛበት ሃይማኖት እየተባለ የመተቻ የመሰደቢያ
አለፍ ሲልም ብዙ ሴት ያለበት ሃይማኖት እየተባለ ውሸት የመሆኑ ማረጋገጫ ተደርጎ ይነሳበት ነበረ። የዚህ የሐዘን ድራማችሁ ፍጻሜ ክቡርና አሳማኝ እንደሆነ ታስባላችሁን? በሕይወት ሳለ ኢየሱስ ራሱን እንኳን መርዳት አልቻለም። ከሞተ በኋላ ግን ተነሳ። የቅጣቱንም ምልክቶች እጆቹ እንዴት እንደተቸነከሩ አሳየ። ይህንን ማን ነው ያየው? እናንተ እንደምትሉት በቅዠት ውስጥ ያለች አእምሮዋ የዛለ ሴትና በዚሁ አስማተኝነት ወይም መተተኝነት ውስጥ ያሉ ሌሎች ሰዎች። ክርስቲያኖች ደነዝ፣ ዝቅተኛ የማህበረሰብ ክፍልና ሞኝ የሆኑትን ሰዎች ከሴቶችና ከልጆች በመማረክ ወደ ወገናቸው ያስገባሉ። እነሱ በገበያ ቦታዎች ላይ ማታለያዎችን ይፈጽሙ ነበረ። እንዲሁም እንደራሳቸው ደንቆሮ የሆኑ ልጆችና ሴቶችን በእጃቸው ያስገቡ ነበረ። ይህ ደግሞ ከሌሎች ምክንያቶች ጋር ተደማምሮ ክርስቲያኖች ቀድሞ ይሰጡት የነበሩት ለሴቶች ነጻነትና ለሴቶች ስልጣን ወደኋላ እንዲያፈገፍጉና እነዚህ ስልጣኖች መልሰው እንዲቀሟቸው አድርጓቸዋል። ይህ የኢየሱስ እንቅስቃሴ ሲጀመር ኢየሱስ ቶሎ ሊመጣ ነው፣ የዚች ዓለም አገዛዝ በቃ ቶሎ ሊያበቃላት ነው በሚል በተጋጋለ ስሜት ስለሆነ የተጀመረው አብያተ ክርስቲያናት በጣም የተደራጀ አስተዳደርና በጣም የተደራጀ አብያተ ክርስቲያናት አልነበራቸውም። ነገር ግን ጊዜ እየሄደ ሲመጣ ኢየሱስም አለመምጣቱ ሲታይ ይህ ተስፋ እየተቀዛቀዘ እየመጣ ሲሄድ አብያተ ክርስቲያናቱ መደራጀት የግድ አስፈልጓቸው ነበረ። እነዚህ አብያተ ክርስቲያናትም እየተደራጁ እና እየጠነከሩ ሲመጡ ከውጪ የሚመጡትን ትችቶች ለመቋቋም ሲባል የሮማውያንን የቤት ውስጥ አስተዳደሮችን ወደ ቤተ ክርስቲያን ለማምጣትና እነዚህን ሴቶች ከስልጣናቸው ለመግፋት ግድ ብሏቸው ነበረ። ይህንን ደግሞ ጳውሎስም ከተጻፈው የአንደኛ ጢሞቴዎስ መልእክት ላይ መመልከት እንችላለን። አንደኛ ጢሞቴዎስ አንደኛው ክፍለ ዘመን እያለቀ አካባቢ የተጻፈ መልእክት ሲሆን ብዙ ምሁራን እንደሚስማሙት ደግሞ በጳውሎስ ያልተጻፈና ሌላ ሰው በጳውሎስ ስም የጻፈው እንደሆነ ነው። ቤተ ክርስቲያን እንዲህ ከመደራጀቷ በፊት የነበረው እንቅስቃሴ ቤት ለቤት ባሉ አብያተ ክርስቲያናት ውስጥ የሚደረግ ሲሆን ቤት ለቤት ያሉ አብያተ ክርስቲያናት ደግሞ መጀመሪያውኑ ቤት ውስጥ ሴቶች ስልጣን የነበራቸው ስለሆነ እነዚህ አብያተ ክርስቲያናቱ ወደ ቤት ሲገቡ በዛ አብያተ ክርስቲያናት ውስጥ ሴቶች ትላልቅ ስልጣን ይይዛሉ። ለምሳሌ ዲያቆን ፌቤንን እና ሐዋርያት ጁኒያን መመልከት እንችላለን። ነገር ግን ይህ እንቅስቃሴ ከቤት ለቤት እየራቀ ሲመጣ፣ አስተዳደሩም እየተደራጀ ሲመጣ ከውጭ የሚመጣባቸውን ትችት ለመመለስ ሲባል የሴቶችን ስልጣን ለመገደብ ሳያስፈልጋቸው አልቀረም። ነገር ግን ክርስትና በመጀመሪያዎቹ ክፍለ ዘመን ላይ አንድና ወጥ አልነበረም። እንደውም ክርስትና ከማለት ክርስትናዎች ማለት ይቀላል። ስለዚህ እንደ ማርሲዮናውያን እንደ ሞንታነሳውያን ያሉ የክርስትና ቡድኖች ለሴቶች የማጥመቅ የጌታ እራትን የመስጠት የመስበክን ስልጣን ይሰጡ ነበር። የአዲስ ኪዳንና የክርስትና ጅማሮ ምሁር የሆነችው ዶክተር ጆዋን ታይለር በኢየሱስ የመጀመሪያው ስብከት እንቅስቃሴ ላይና በሐዋርያት ስብከት ላይ ሴቶች ምን አይነት ድርሻ እንደነበራቸው የሚጠቁም ትልቅ ፍንጭ እንዳለ ትናገራለች። ፍንጩ የሚገኘው የማርቆስ ምዕራፍ 6 ቁጥር 7 ላይ ሲሆን 12ቱን ሐዋርያት ኢየሱስ እንደጠራና ሁለት አድርጎ ለአገልግሎት እንደላካቸው የሚናገረው ላይ ነው። እሷ ትኩረት የምታደርገው ሁለት የሚለው ቃል ላይ ሲሆን በግሪክ ዱኦ የሚለው ላይ ነው። ይሄ ቃል በሌላ የመጽሐፍ ቅዱስ ክፍል ላይ የሚገኝ ሲሆን የብሉይ ኪዳን የግሪክ ትርጉም የሆነው ሰብአዊ ሊቃናት ላይ ዘፍጥረት ምዕራፍ 7 ቁጥር 9 ላይ ኖህ ወደ መርከቡ እንስሳትን ሲያስገባ ሁለት ወይም ደግሞ ዱኦ እያደረገ ነው ያስገባው የሚለው። ታዲያ ኖህ ያስገባው ወደ መርከቡ ወንድና ሴት ከሆነ ምናልባት ኢየሱስም ወደ አገልግሎት የላከው አንድ ሐዋርያ ወንድና አንድ ሐዋርያ ሴት ጥምር እያደረገ ሊሆን ይችላል ትላለች። ይህ ባይሆን እንኳን በመጽሐፍ ቅዱስ ላይ የምንመለከተው ኢየሱስ አገልግሎቱን ከሰጠ በኋላ ያለው የአገልግሎት ስርዓት ጣምራ ወንድና ሴት ሆኖ የማገልገል ስርዓት በጣም የሚስተዋልበት ነው። ለምሳሌ አቂላና ጵርስቅላ፣ አንድሮኒቃስና ጁኒያን መመልከት እንችላለን። ጳውሎስም በአንደኛ ቆሮንቶስ 9:5 ላይ እሱም ሌሎች ሐዋርያት እንደሚያደርጉት አብራው የምታገለግል ሴት ይዞ የመንቀሳቀስ መብት እንዳለው ይናገራል። በጥንት አብያተ ክርስቲያናት የሚደረጉ እንደ ማጥመቅና እንደ ዘይት መቀባት ያሉ ስርዓቶች በጣም መቀራረብን የሚጠይቁና ብዙ ጊዜ ስርዓቱ የሚፈጸምላቸው ሰዎች በከፊል ወይም ደግሞ በሙሉ እርቃን መሆንን የሚጠይቃቸው ስለሆነ እነዚህ ሐዋርያት ሴቶችን ሄደው እነዚህን ስርዓት ፈጽመውባቸዋል ብሎ መናገር ትንሽ አስቸጋሪ ስለሚሆን እንደዚህ ጣምራ ሆኖ ወንድና ሴት ሆኖ ማገልገል እንደዚህ አይነት በጣም መቀራረብን በሚፈልጉ አገልግሎቶች ላይ ሴቶች ተሳታፊ ሊሆኑ እንደሚችሉ በጣም የሚጠቁም ትልቅ ማስረጃ ነው። አንድ መግደላዊት ማርያም በሉቃስ ወንጌል ላይ እንደተጠቀሰችው ከሆነ መግደላዊት ማርያም ኢየሱስን በገንዘባቸው ይደጉሙ ከነበሩ ሴት ደቀ መዛሙርቶች ውስጥ አንዷ ነች።
መግደላዊት ማርያም በተጠቀሰችባቸው አብዛኞቹ ቦታዎች ላይ ከተጠቀሱ ሴቶች ቀድማ መምጣቷ ምናልባት የኢየሱስን ሴት ደቀ መዛሙርት የምትመራው እሷ ትሆናለች ተብሎ እንዲታሰብ አድርጎታል። በሰዓቱ ማርያም የሚለው ስም በጣም የተለመደ ከመሆኑ የተነሳ ከሶስት ሴቶች መካከል ምናልባት አንዱ ወይም ደግሞ ሁለታቸው ማርያም ተብሎ የመጠራት እድል አላቸው። በሰዓቱ ደግሞ በማህበረሰብ ውስጥ አንድ ሴት ዋጋ የሚሰጣት በወለደችው ልጅ አሊያም ባገባችው ባል ስለነበር ማርያሞችን ከሌላኛዋ ማርያም ለመለየት በወለዱት ልጅ አሊያም ደግሞ ባገቡት ባል ነበር። ያ ማለት የእንትና እናት ማርያም ወይም ደግሞ የእንትና ሚስት ማርያም እየተባሉ። ነገር ግን ይህች ማርያም ልዩ የሚያደርጋት በየትኛውም ወንድ አለመጠራቷ ነው። መግደላዊት ማርያም ተብላ ነበር የተጠራችው። ከ5ኛው ክፍለ ዘመን በኋላ ታሪኬያ የተባለው የቦታ ስም ሚግዳል ከሚለው ስም ጋር የተያዘ ስለመጣ ምናልባት መግደላዊት ማርያም የተባለችው ታሪኬያ ከሚባለው ስፍራ ስለመጣች ነው እየተባለ ይታሰባል። ነገር ግን መግደላዊት ማርያም የሚለው ከዚህ የበለጠ ትልቅ ሚስጥር እንዳለው ማሰብ እንችላለን። የኢየሱስ ደቀ መዛሙርቶች አንዳንዶቹ ቅጽል ስም ነበራቸው። ለምሳሌ ዲዲሞስ የተባለው ቶማስ ወይም ደግሞ ጴጥሮስ የተባለው ስምዖን ጴጥሮስ የተባለው አለት የሆነው ስምዖን እንደማለት ስለሆነ ነው። ለመግደላዊት ማርያምም መግደላዊት የሚለው ቃል የመጣው ሚግዳል ከሚለው የአርማይክ ቃል ሲሆን ሚግዳል ማለት ደግሞ ግንብ እንደማለት ነው። ስለዚህ መግደላዊት ማርያም ማለት ምናልባት ግንብ የሆነችው ማርያም እንደማለት ሊሆን ይችላል። ይህንን የሚያረጋግጥልን ዕብራይስጥም አርማይክም መናገር የሚችለው የ4ኛው ክፍለ ዘመን የቤተ ክርስቲያን ሰባኪ ጄሮም ስለ መግደላዊት ማርያም ሲናገር መግደላዊት ማርያም ግንብ የሆነች የተባለችው ከእምነቷ ካላት ቀናይነትና ከሚያበራው እምነቷ ነው። ለዛም ነው ከሞት የተነሳውን ኢየሱስ ከሁሉ ቀድማ ያየችው ይለናል። ሴልሰስ የተባለ የ2ኛው ክፍለ ዘመን ፈላስፋ ክርስትናን በጣም የተቸ ሰው ሲሆን እሱ ከተናገራቸው ንግግሮች አንዱ እሱ የሚያውቃቸው ማርያምን እንከተላለን የሚሉ የክርስትና ቡድኖች እንደነበሩ ነው። ነገር ግን ይህች ማርያም ነው የሚከተሉት? ሊሆንም ላይሆንም ይችላል። ነገር ግን 2ኛው ክፍለ ዘመን ላይ መግደላዊት ማርያምን የሚከተሉ የክርስትና ቡድኖች ነበሩ። አሁን ላይ አዲስ ኪዳን ላይ የሌለ ነገር ግን 2ኛው ክፍለ ዘመን ላይ የተጻፈ የማርያም ወንጌል የሚባል ነበረ። ይህንን የማርያምን ወንጌል የጻፉም እና ያንን ወንጌል ያነቡና ይጠቀሙ የነበሩ ሰዎች መግደላዊት ማርያምን ዋና መምህራቸው አድርገው ይወስዱ ነበረ። እንዲሁም የጴጥሮስ ወንጌል የተባለ አሁን ላይ አዲስ ኪዳን ላይ እንደሌለ ጽሑፍ ከሆነ መግደላዊት ማርያም ከሐዋርያቱ መካከል ወሳኝና ተጽዕኖ ፈጣሪ ነበረች። ከፖፕ ግሪጎሪዮቭ ዘ ግሬት በኋላ መግደላዊት ማርያም ንስሐ ከገባችው ከአመንዝሯ ሴት ጋር ተያይዛ ብትነሳም ነገር ግን በታሪክ አመንዝሯ ሴት መግደላዊ ማርያም እንደሆነች የሚያስረዳ ትክክለኛ ታሪካዊ ማስረጃ የለም። ነገር ግን እንዳሉ ጽሑፎች ከሆነ መግደላዊት ማርያም ብዙ የጥንት ክርስቲያኖች እንደ ታላቅ መምህር፣ እንደ ታላቅ ባለራዕይና ብዙዎችን እንዳነሳሳች ሴት ተደርጋ ነበር የምትታወሰው። 2 ሰሎሜ ኢየሱስን ይከተሉ ከነበሩ ሴት ደቀ መዛሙርቶች የማርቆስ ወንጌልም መጨረሻ ላይ ካስታወሳቸው ሴቶች መካከል ሰሎሜ አንዷ ነች። ስለ ሰሎሜ የተነገረን ተጨማሪ ታሪካዊ ነገር ባይኖርም እንኳን ስለ ሰሎሜ ልናውቀው የምንችለው ሌላው ነገር ቢኖር በጣም ታዋቂ ሴት መሆኗን ነው። ሰሎሜ የሚለው ስም ማርያም ከሚለው ስም ቀጥሎ በጣም የተለመደ ስለሆነ የትኛዋ ሰሎሜ እንደሆነ ለመግለጽ ቅጥያ ያስፈልገዋል። የእከሌ ሚስት ሰሎሜ አሊያም ደግሞ የእከሌ እናት ሰሎሜ የተባለ። ነገር ግን ይህችኛዋን ሰሎሜ ልዩ የሚያደርጋት በቃ ሰሎሜ ነው። ሰሎሜ ብቻ ተብላ ነው የተጠቀሰችው። ተደራሲያኑ ያለምንም ቅጥያ ያውቋታል። ይህች ሴት በሌሎች ትውፊቶች ላይም የተገለጸች ሲሆን በቶማስ ወንጌል ላይ የራሷ ማረፊያ ስፍራና የራሷ ማዕድ የነበራት ራሷን የቻለች ሴት እንደነበረች ሲነገር፣ እንደ ግብፃውያን ወንጌል ከሆነ ደግሞ ባልና ልጅ ያልነበራት ሴት ነች። ይህች ሴት ራሷን ችላ የምትታወስ እንደነበረች ትውፊቶች ይገልጻሉ። በሌላ በኩል ደግሞ ሌሎች ትውፊቶች የኢየሱስ እህት እንደነበረች ያስረዳሉ። 3 ዮሐናና ሶስና የኢየሱስ እንቅስቃሴ ገንዘብ ከሚያገኝባቸው ምንጮች አንዱ የኢየሱስ ሴት ደቀ መዛሙርቶች እንደነበሩ የሉቃስ ወንጌል ይነግረናል። የሄሮድስ አዛዥ የኩዛ ሚስት ዮሐና፣ ሶስና እንዲሁም ብዙዎች በገንዘባቸው ያገለግሉት ነበረ። ሉቃስ ወንጌሉን ሲጽፍ ማርቆስን እንደ መሰረት አድርጎ ነው የጻፈው። ስለዚህ ማርቆስ ላይ የተጠቀሱትን ሴቶች ሰፋና ዘርዘር አድርጎ ይገልጻቸዋል። ይህንን ያደረገበት ሉቃስ የራሱ ምክንያት አለው። የሐዋርያት እንቅስቃሴ ከሚተችባቸው ነገሮች አንዱ ያልተማሩ ገንዘብ የሌላቸውን ሴቶችን ወደ እምነታቸው በብዛት ይሰበስባሉ የሚል ነው።
ይሄንንም የሚያደርጉት ክርስቲያኖች ወንዶችና የተማሩ ሰዎችን ማሳመን ስለማይችሉ ሴቶችን ታርጌት አድርገው በደንብ ማስረዳትን መመለስ የማይችሉ ሴቶችን ለማሳመን ስለሚቀላቸው ነው ይባሉ ነበረ። ሉቃስ በሁለቱ ጽሑፎቹ በሉቃስና በሐዋርያት ሥራ ላይ እንቅስቃሴ ውስጥ ገንዘብ ያላቸውና የተከበሩ ሴቶችም እንዳሉ ለማሳየት ይሞክራል። ሉቃስ ለዓላማው የፈጠራቸው ሴቶችም ይሆኑ በታሪክ እውነተኛም ሴቶች ይሁኑ ልብ ልንለው የሚገባው የጥንት ክርስቲያኖች የሚያስታውሳቸው ኢየሱስን በገንዘባቸው ይደጉሙ የነበሩ ሴት ደቀ መዛሙርት እንደነበሩ ነው። የ3ኛው ክፍለ ዘመን ክርስቲያን ሰባኪም ኦሪጅን ይህንን ይነግረናል። 4 ዲያቆን ፌቤን በሮሜ ምዕራፍ 16 ላይ ጳውሎስ ሰላምታ ከላከላቸው ቤተክርስቲያን አገልጋዮች መካከል ከ29ኙ 11 ሴቶች እንደነበሩ አይተናል። ከነዚህ ከተጠቀሱ ሴቶች መካከል ፌቤን አንዷ ስትሆን ፌቤን ዲያቆን ተብላን የተጠራችው። ከዛም ባለፈ የሮሜን መልእክት የማድረስ ኃላፊነት የተጣለባት ፌቤን ነበረች። በጥንት ጊዜ ደብዳቤ ሲጻፍና በሰዎች ሲላክ ለተደራሲያኑ የማብራራት ኃላፊነት ይጣልባቸዋል። ይህ ማለት ፌቤን መልእክቱን ለማድረስ የታመነች ብቻ ሳትሆን በሮም ቤተክርስቲያን ሄዳ ለማብራራትም የታመነች ነበረች። የከንክራኦስ ባለች ቤተክርስቲያን ዲያቆን የሆነችው መባሏ በአጥቢያ ቤተክርስቲያን መሪ የነበረች እንደሆነች የሚጠቁም ነው። በምዕራፉ ላይ በብዙ ትርጉሞች ላይ ፌቤንን ዲያቆን ተብሎ ላለመተርጎም ሴት ስለሆነች ብቻ አገልጋይ ብሎ ሌሎችን የትርጉም አማራጭ የመፈለግን አዝማሚያ ይታያል። ነገር ግን አሁን ላይ በምሁራኑ ዘንድ ተቀባይነት ባለውና በአብዛኞቹ ምሁራን በሚጠቀሙት ኤንአርኤስቪ በተባለ የመጽሐፍ ቅዱስ ትርጉም ላይ በእርግጥም ዲያቆን ተብላ መተርጎም እንዳለባት ያስረዳል። 5 ሴት ሐዋርያ ጁኒያ የ4ኛው ክፍለ ዘመን የቤተ ክርስቲያን ሰባኪ የሆነው ዮሐንስ አፈወርቅ ስለ ጁኒያ ሲናገር ሐዋርያት ተብላ መጠራቷ በጣም ትልቅ ነገር ሆኖ ሳለ ከሐዋርያት መካከል ስመጥር መባሏ ደግሞ ምን አይነት ክብር ነው ብሎ ነበረ። አንዳንዶች ክፍሉ ላይ በመመስረት ክፍሉ እሷን ሐዋርያ እያላት ሳይሆን በሐዋርያት ዘንድ ታዋቂ ነች እያላት ነው ለማለት ይሞከራል። ነገር ግን ይህ ስህተት ነው። ከሐዋርያት መካከል ስመጥሮች እንጂ በሐዋርያቱ የታወቁ ተብሎ መተርጎም የለበትም። ከጊዜያት በኋላ ሴት ሐዋርያ ተብላ መጠራቷ የቆረቀሯቸው ሰዎች ጁኒያ የሚለውን የሴት ስም ጁኒያስ ብለው በወንድ ስም ለመቀየር ሞክረዋል። ለምሳሌ የሉተር የጀርመንኛ የመጽሐፍ ቅዱስ ትርጉም ለዚህ አንዱ ነው። ነገር ግን የተጠቀሰው ስም የሴት ስም እንደሆነ ያለው መረጃ በጣም እጅግ ትልቅ ነው። አንድ የወንድ ስም ጁኒያስ እንደሆነ የሚያሳይ ምሳሌ የለም። እየጠፉ የመሄድ ጉዞ የሚጀምረው እዛው መጽሐፍ ቅዱስ እየተጻፈ በነበረበት ሰዓት ነው። ነገር ግን ይህ የሆነበት ምክንያት መገመት እንችላለን። በሰዓቱ አዲስ የእምነት እንቅስቃሴ ያውም ሴቶች የሚበዙበት ያውም ደግሞ ሴቶች ስልጣን ያሉበት ከሆነ በጣም የሚያስተቸውና የሚያስነቅፈው ስለሆነ ወደ ኋላ ማፈግፈግን ምርጫው እንደሚያደርግ መገመት እንችላለን። ጉዞውንም የሚጀምረው ጳውሎስ ስም ጽሑፍ በመጻፍና የጳውሎስን ጽሑፎች በመቀየር ነው። አንደኛ ቆሮንቶስ 14 ከ34 እስከ 35 ሴቶች በማህበር ዝም ይበሉ። በጣም ብዙ ምሁራን ይህንን ጽሑፍ በጳውሎስ ያልተጻፈ ይልቁንም ወደ ጳውሎስ በሌላ አካል የተጨመረ ነው ብለው ነው የሚረዱት። ምክንያቱም ከ33 እስከ 37 ያለውን አውድ የሚረብሽ ስለሆነ፣ እንዲሁም አስቀድሞ ጳውሎስ በምዕራፍ 11 ቁጥር 5 ላይ ሴቶች በማህበር መተንበይ እንደሚችሉ ከተናገረው ጋር የሚጋጭ ነው። ከዛም በላይ በጳውሎስ ያልተጻፈው አንደኛ ጢሞቴዎስ ምዕራፍ 2 ከ9 እስከ 15 ጋር የሚስማማና ጳውሎሳዊ ያልሆነ ሐሳብ ስለሆነ ነው። ሌላው ሴቶችን ዝም ለማስባል የሚሞክረው የአንደኛ ጢሞቴዎስ መጽሐፍ ሲሆን ይህም መጽሐፍ በጳውሎስ ስም የተጻፈ እንጂ በራሱ በጳውሎስ እንዳልተጻፈ ብዙ ምሁራን ያምናሉ። ለምሳሌ በ2011 በእንግሊዝ የአዲስ ኪዳን የምሁራን ስብሰባ ላይ በስብሰባው ላይ ከተገኙ ከ109 ምሁራን ውስጥ 59ኙ ጳውሎስ አልጻፈውም ሲሉ 25ቱ በጳውሎስ መጻፉን ይጠራጠራሉ። ነገር ግን መሪ ሴቶችና ሴቶችን የሚከተሉ የክርስትና ቡድኖች በአንዴ ሊጠፉ አልቻሉም ነበረ። ብዙ ቡድኖች ከዛ በኋላ ለሴቶች የማጥመቅ የጌታ እራትን የመስጠት የመስበክን ስልጣን ይሰጡ ነበር። በ312 ዓመተ ምህረት ቆስጠንጢኖስ አንድ ራእይ ያያል። ያየውም ራእይ መስቀል ሲሆን በዚህ ምልክት ተዋጋ የሚልን ድምጽ ይሰማል። ውጊያውንም ካሸነፈ በኋላ እሱም ወደ ክርስትና ይመጣል።
ወደ ክርስትና መምጣቱ ደግሞ የተከፋፈለውን ወታደሮቹን በአንድ አምላክ ጥላ ስር የማድረግ እድልን ከፍቶለታል። ቆስጠንጢኖስ የተከተለው የክርስትና አይነት ወታደራዊ ሲሆን ጠላቶቹን በማሸነፍ ግስጋሴውን የቀጠለ ነው። ነገር ግን ይህ ኢየሱስ ካስተማረው ቀኝህን ለሚመታ ግራህን ስጥ ከሚለው ትምህርት ጋር ቀጥታ ተጻራሪ ነው። የቆስጠንጢኖስም አስተዳደር በተለያዩ ቦታዎች የተለያዩ ትውፊትና የተለያየ አመለካከት የነበራቸው የክርስትና ቡድኖችን ወደ አንድ ለማምጣትና ወደ አንድ ለማዋሃድ ሞክሯል። የኒቂያ ጉባኤም አንዱ ዓላማ እሱ ነበረ። ነገር ግን ይህ ሂደት ገምተው እንደምንችለው ለሴቶች መልካም አልነበረም። በጊዜ ሂደት እነዚህ መሪና ጠንካራ ሴቶች እየደከሙና እየተረሱ መጥተዋል። አሊ ኬቱዝ የተባለች የታሪክ ተመራማሪ በክርስትና የጥበብ ስራዎች ላይ ሴቶች ቁመታቸው ከወንዶች እኩል ሆኖ ከመሳል በጊዜ ሂደት ትንሽዬ ከእንስሳ የማይበልጡ የተከናነቡ ፍጡራን ተደርገው ወደ መሳል እንደመጡ ታብራራለች። መዝጊያ የኔፕልሷ ቼሩላ ሴት ጳጳስ በ1970 ዓመተ ምህረት የጥንት ክርስትና ልንመለከትበት የምንችለውን መነጽር ሊቀይር የሚችል አንድ ግኝት ይገኛል። የጥንት የክርስቲያኖች መቃብር። ይህ መቃብር 2 ወለል ያለው ሲሆን የታችኛው ወለል ማንኛውም የክርስትና ምዕመን የሚቀበርበት ሲሆን ሁለተኛው ወለል ደግሞ የክርስትና ሹማምንቶች ከዛ ደግሞ ለቤተ ክርስቲያን ትልቅ አስተዋጽኦ ያደረጉ ሰዎች የሚቀበሩበት ነው። ከበላዩ ላይ ጣራው ላይ ደግሞ የሐዋርያት ስዕል ያለ ሲሆን ይህ የስልጣን ተዋረዱን የሚገልጽ ሊሆን ይችላል። ሐዋርያት፣ ከዛ የቤተ ክርስቲያን ሹማምንት፣ ከዛ እታች ደግሞ ምዕመናን ማለት ነው። ቤተ ክርስቲያን ሹማምንት ከሚቀበሩበት ሁለተኛው ወለል ላይ ጳጳሳት በተቀበሩበት ተርታ ላይ መሃል ላይ አንድ ሴት ትገኛለች። ቼሩላ በጳጳሳት መካከል መቀበሯ ብቻ ሳይሆን እሷን የሚገልጽ ምስል ደግሞ ከፊት ለፊቷ አለ። በጣም የሚያስገርመው ነገር ስዕሉ ላይ ያሉት ጠቋሚ ማስረጃዎች በሙሉ ወደ አንድ አቅጣጫ የሚመሩ ናቸው፣ ጳጳስ እንደሆነች። በምስሉ ላይ አንድ ሴት ጳጳሳት በሚታወቁበት አቋቋም እጇን ከፍ አድርጋ ቆማ ይታያል። በምስሉ ላይ ጳጳሳት የሚለብሱትን አይነት ካባ ለብሳለች። ከዚህ ሴት አናት ላይ አንድ ምልክት አለ። ካይሮ ከተባለው 2 ፊደላት የተቀናጀ መስቀል ሲሆን ከስሩ ደግሞ አልፋና ኦሜጋ የሚል ተጽፎበታል። ይህም ኢየሱስን በቀጥታ የሚወክል ነው። ከሷ አናት ላይ መጻፉ ስልጣኗ የሚመጣው ከኢየሱስ እንደሆነ ይጠቁመናል። የሚያስገርመው ክፍል ግን እዚህ ጋር አይደለም። ከዚህ ሴት አናት ላይ በጎንና በጎን በኩል 2 የተከፈቱ የወንጌል መጽሐፍት ይታያሉ። ታዲያ ይህ ምን ያስገርማል ከተባለ በቤተ ክርስቲያን ስርዓት ውስጥ ሰው ሲሾም ለአንድ ስርዓት ብቻ ነው ከሰው አናት ላይ ወንጌል ተከፍቶ የሚቆመው፣ እሱም ጳጳሳት ሲሾሙ ነው። ይህ የሚደረግበት ምክንያት አለ ከተባለ አዎ አለ። ሳቬሪያ ኦፍ ጋቫላ የተባለ የ5ኛው ክፍለ ዘመን ሰባኪ ጳጳሳት ብቻ ሲሾሙ ለምንድነው አናታቸው ላይ ወንጌል የሚከፈተው የሚለውን ሲያብራራ እንዲህ ይላል። የመንፈስ ቅዱስ እሳት ከወንጌሉ ውስጥ እንዲወጣና የሚሾመውን ጳጳስ ስብከቶቹን እንዲቆጣጠር ነው ይለናል። በጣም የሚያስገርመው ነገር ደግሞ ከቼሩላ አናት ላይ ከተከፈቱት የወንጌል መጽሐፍ ውስጥ የሚወጡ እሳቶች ይታያሉ። ቼሩላ በነበረችበት አካባቢ በደቡብ ጣሊያን፣ እሷም በነበረችበት ዘመን አካባቢ ፖፕ ጋላሲያስ ቀዳማዊ የተባለ የቤተ ክርስቲያን መሪ ቼሩላ ያለችበት ደቡብ ጣሊያን አካባቢ ሴቶች ከሚገባቸው በላይ ስልጣን እያገኙ እንደሆነና ይህም እሱን ሰላም እንደነሳው የጻፈው ደብዳቤን ደግሞ አለን። ሴቶች በተቀደሱት መሰዊያዎች ላይ እንዲያገለግሉ እየተበረታቱ እንደሆነና ለወንዶች ብቻ በተሰጠው አገልግሎት በሙሉ ተገቢ ያልሆኑት ጾታዎች ማለትም ሴቶች እየፈጸሙ መሆኑን በመስማታችን ትዕግስት አሳጥቶናል ይለናል። እነዚህ መረጃዎች በአንድ አቅጣጫ እንደሚጠቁሙት ቼሩላ በሰዓቱ በኔፕልስ የነበረች ጳጳስ እንደሆነች ነው። እንግዲህ እስካሁን እንዳየነው ኢየሱስ ሴት ደቀ መዛሙርቶች እንደነበሩት እነሱም በአገልግሎቱ ላይ ትልቅ አስተዋጽኦ እንደነበራቸው እንዲሁም የጥንት ክርስትና ሴት ዲያቆናት፣ ሴት ሐዋርያት እንዲሁም ሴት ጳጳሳት እንደነበረው ተመልክተናል። እንግዲህ እኔ የጉዳዩ ባለሙያ እንዳለመሆኔ መጠን ሙሉ ለሙሉ መረጃ ልሰጣችሁ አልችልም። ስለ ጉዳዩ የበለጠ ማወቅ የምትፈልጉ ከሆነ መጽሐፍትን ዲስክሪፕሽን ቦክስ ላይ ቀጣይም ልትመለከቷቸው የምትችሏቸውን ዶክመንተሪዎች እንዲሁም ፖድካስቶች አስቀምጥላችኋለሁ። በቀጣይ ቪዲዮ እንገናኛለን።